ናችሁ ደህና ናቸው አለው እግዚአብሔር ይመስገን ደህና ነኝ። እንኳን አደረሳችሁ ለሆሳዕና። የሆሳዕና ትዝታ አንዳንድ ነገር ልበላችሁና ሆሳዕና ስናከብር በዓል ስናከብር ለምሳሌ ሀገር ቤት በጣም ደስ ይላል። ደስ ከመሆኑ መጠን በጣም ደስ ብሎን ነው እና እኛ በፊት ሀገር ቤት በዓል ስናከብር ምን እንል ነበር መሰላችሁ? ገጠር ነው ተወልደን ያደግነው። ገጠር ደግሞ ብዙ ጊዜ ዘንበባ አይኖርም። ከዛ ዘንበባ አለመኖሩን እያወቅን ከተማ የሚመጡትን ይዘውልን እንዲመጡ እንፈልግ ነበር። ከዛ ከተማ የሚመጡት ደግሞ በቃ ፈልገው ይዘውልን ይመጣሉ ማለት ነው። እና ህመማ ሲሆን በጣም ደስ ይላል። በጣም አገር ቤት ያለና ማለት ነው። እና ተማሪ የሆነ ተማሪ ሆነን ነበር የምናከብረው። ከዛም በኋላ ተማሪ ሆነን ትምህርት ቤት ስንሄድ አምስቱን ቀን ሁሉ ያው ጫማ አንለብስም። ብዙ ነገር ሰላምታ አንባባልም። ብዙ ነገሮች ግን እነዛ ምን ሆነው ትርጉሙን አናውቅም ነበር። ለምን እንደዚህ ይሆናል ለምን ምናምን የሚለውን ነገር ብዙ ጊዜ አገር ቤት ታውቃላችሁ፣ ወደ ገጠር ያወቃችሁ እያደጋችሁ ስለ ሃይማኖት አያስተምሩንም። ቤተክርስቲያን ሁሉ እንሄዳለን፣ ሚካኤል ከሆነ ደግሞ እንሄዳለን። እዚህም አንዳንድ ጊዜ ከዛ ንግስ ባሱ እና እንደዛ ብለን ብዙ ጊዜ እንኖር ነበር እና እናወልቃለን ጫማችንን። እንቅልፍ ሲመታን በህይወታችን አንመረርም። ምክንያቱም መመረር ጥሩ አይደለም። በፍላጎታችን ስለሆነ በቃ ኃጢአት ነው እንላለን በራሳችን ማለት ነው። ሰላምታም አንባባልም። አሁን እየገባን ሲሄድና ትምህርቱን እየተማርን ስንሄድ ግን እግዚአብሔር ይመስገን ያው ለስጋችን የምንሰደድም አንዳንድ ሰው ካወቀበት አረብ ሀገር ሃይማኖቱን በጣም ያጠናል። በጣም ማለት ነው ሰነፍ ከሆነ ከዛም በኋላ ሰላም አንባባልም። እንደነገርኳችሁ ጫማ አንለብስም እና አምስቱን ቀን ሁሉ እንቆያለን። ካቆየን በኋላ ደግሞ ራስ አርብ ሲሆን ደግሞ ስግደት እንሄዳለን። ከዛ ስግደት እንሄድና ሰግደን ምን ብለን 10 ሰዓት 9 ሰዓት ሲሆን ወደ ቤታችን እንመለሳለን። እንደተመለስን በኋላ ደግሞ የሚበላውን ምናምን እንበላለን። ከዛ እናድራለን ማለት ነው። አድረነ ቅዳሜ ቀን ሲሆን ወደ ገበያ እንሄዳለን። ለምን መሰላችሁ የምንሄደው? እንትን ለማለት ሙዝ እንድንገዛ፣ ተልባ እንድንገዛ ደግሞ አንድ ጊዜ ቀኑ እንድማሽ ማክፈል ይባላል እና እንዲህ ስናከፍል ይቀኑ ይሽልናል። ከዛ ቅዳሜ ገበያ እኛ ቅርብ አለ። ከዛ ቅዳሜ ገበያ እንሄድና ቆይተን ምን ብለን በቃ ይሆናል አይደል? በጣም ደስ ብሎና ውለን አመሻሽ ላይ እንመጣለን። ከዛ ቆይተን ያዋደርና ሰንበት ሲሆን ጠዋት እንሄዳለን ቤተክርስቲያን እና እኛ ቤት በጣም እንትን ቄጠማ አለ። ያው ቄጠማ የሥራ ምልክት ነው። ቄጠማ ይዞራል ሰንበት ጠዋት ላይ ማለት ነው። ቅዳሜ ጠዋት ነው። ቅዳሜ ጠዋት መሰለኝ ነው። ቅዳሜ ነው መሰለኝ። ቅዳሜ ጠዋት ነው እንትን የሚለው መሰለኝ። ያው ቅዳሜ ጠዋት ቄጠማ ይዞራል። ከዛ ያንን ቄጠማ ተካፍለና ወደ ቤተክርስቲያን ወደ ገበያ እንሄዳለን። ከዛ ማታ ላይ ቅዳሜ ማታ ላይ ቤተክርስቲያን እንሄዳለን። የሚገርመው ነገር ስለምናከፍል ይርባቸዋል ለምንድን ነው ምናምን ስንባል እኛ በጣም ደስ ይለናል። በጣም ማለት ነው ደስ ይለናል። ለምንድን ምናምን ስንባል ለራሱ አይሆንም በቃ እኛ እንፈልጋለን ማክፈልና እንሄዳለን። እንሄድ በጊዜ ነው የምንሄደው እና ቅዳሜ አካባቢ በጊዜ ሄደና እንሽላሌ ነው አይደለ እንላለን። እንትን ብለናል አይደለ? ሽውታ ይባላል። ሽውታ ያውንም አተቀየርም በነገራችን ላይ ከዛ እንላለን። ከዛ ቀልባችን እንዳያምን ምን እንዳይለና እንቆይና ከዛ ማታ ላይ በጣም ደስ ይላል። በነገራችን ላይ አሁን ሆነን ስናየው በጣም ነው የሚያስደስተው። ከዛ ቆይተን እና አመሻሽና ሌሊቱን በቃ እንትን ስንቀሰቀስ ምናምን አደረግን በነገራችን ላይ እና እንደዛ ብሎ እንቆይና እሑድ ይደርሳል። እሑድ ከደረሰ በኋላ ደግሞ ያው ጠዋት ላይ ይሆናል። ሌሊቱን እናድራለን። አንዳንዴ ንብረት ታቆሞ አንዳንዴ ደግሞ ተኝቶ ምን ብሎ ቤተክርስቲያን ውስጥ እዛ እናድርና ጠዋት ይሆናል። በጣም ደስ ይላል። ከዛ በኋላ እንበላለን፣ እንጠጣለን። በጣም ደስ የሚል ነገር። ከዛ ከበላን ከጠጣን በኋላ ወደ ቤታችን እንመለሳለን። ያለ እንቅልፍ እሑድማ ውሏችንን ምሽታችንን ያለ እንቅልፍ። ምክንያቱም እዛ ብዙም እንትን አይልም። አንደኛ ዴት ምናምን ብዙ ነገሮች እና
በእውነት ከሆነ እኛ ያደግንበት አካባቢ በጣም ደስ የሚል ነው። ወተት ካለለን ወተት፣ ቅቤ ካለለን ቅቤ፣ እንጀራ ምግብ ምናምን ብቻ ከሌለ ተካፋፍለን የምንበላበት አካባቢ ነው እና በፊት በጣም ደስ ይላል። ከኛ አካባቢም ሳይሆን ሁሉንም ስጠይቋቸው እንዴት ነው ያደጋችሁ ስባል አሁን ነው እንጂ ሁሉ ነገር እየተከፋፈለ በቃ በጎረቤት በሁሉም ነገር ባክስት ባጎት ምናምን በዓል ሲሆን ማለት ነው እና እንደዛ ይባላል ብቻ ያልፋል ሁሉም ነገር። ከዛ በዓል ይሆናል ደስ ይላል እና በዓል ስታስታውሱት በጣም ደስ ይላል። አብሶ አንድ ቀን የሆነ ነገር እንትን ይባልላችሁ ቢባል ይመለስ ቢባል በቃ ልጅነት በጣም ደስ ይላል። ምንም ነገር አታስተውሉ፣ ምንም ነገር ከጨዋታ ከሳቅ ከምንም ነገር በቃ በጣም ደስ ይላል። አሁን ግን በቃ ሁሉ ነገር እየከረረ ትንሹ የሚናገረው ትልቅ ነገር ነው፣ ትልቁ የሚናገረው በጣም ክርር ያለና በፊት ብዙዎች ነገሮችን አናስተውልም ነበርና የቀኑ ጊዜ እንድመጣልን እግዚአብሔር ይርዳና በዓሉን የሰላም ያድርግልን። በእውነት እስካሁን እንግዲህ እግዚአብሔር ይመስገን ለሰዓት ያደረሰና እና ትዝታ ይሄን ይመስላል። እኔ ጋር ሰላም እግዚአብሔር ከሁላችን ይሁን።